ነገባ ወደ ማልዳ እነዚህ ድርጅት አድርገው ንጉ አሉ ግቡ አርሶ አደር ገበሬ ምን አድርጎን ግቡ አሉ ገባን ብንገባ እቺ ፍየል ወልዳ አጋጣሚ ያዝ ኋላ ግልገላለሽ አሁን እርጥብ የቢያታል እርጥብ የቢያት እሷ ስትገባ ወለደሽያ እኛም እርጥብ የቢያታል ወለደሽልና ወልዳ አብረን ሰነበትን። አሁን ደግሞ በሰላም ደግሞ እናንተም ደህና ይመልሳችሁ እኛም ደህና ነን። ምችጋ ሰው ትግሬና የኛ አማራ ግቦች ነን አንድ ነን። አሁን ግና ጊዜው ነው መሰለኝ እንዲና እንዲ አማታነጅ ሁላችንም በግማሻችን ያው ትግሬ ነን። እናንተም በግማሻችሁ ደግሞ አማራ ናችሁ። ልክ ነው። አዎ ወና ይሄን ችግራችን ግራ ያቆርልና ነው ያቆርልና በሐምሌ በነሐሴ እንዲህ ለመጠጊያ ሄደን ሰምን እንጠጋ ነው እንጠጋለን ብንሞት እንሞትበት ሄደን እንጠጋለን። መጠጊያ እኮ የለም። ዝናቡ ራሱ ተዋጋል እንኳን ኩታራ ሴት ሊወጣበት የእናንተው ማት ነው ወርድ ያለ ዝናቡ ብንሞት እንሞትበት ምን ቤታችን ለቀተን እንሄዳለን። እንዲያለ ታማሚ ተተል እንዲያለ ጥጫላ ጥለን ምን እንሄዳለን። አዚህ አይሸሻል በስተሻግሮ መሽሷላው አሁን ይተኩ ገብተው ነበር ተመሰረው አሁን ከባድ ደግሞ ይወድ መጓደቂያ ሆነ። አሁን ደግሞ ዞራል ዋው ደግሞ ይችግራችን በዚህን ሲያዋለ በዛሬ ባንባር ዋለ ወደ ሀገር ሄደው ጥይቱ ከባዱ ጥይቱ አሁን ለከባዱ እየፈራ እንዲያነ አዚህ ማዶን ሀርሻችን የሚመታው ከባዱ ቀላል ነው። ከባዱ እኮ እዚህ ወደቀ አመል ነው የሚያረጋኝ። ከባዱ ቀላል ነው። እንኳን ሊያስፈራሩና ገንዘባችን በገንዘባቸው ገዝተው የሚበሉ ገንዘባችን አነኩብን። እቃችን ተውናት አገኘናት። እነሱ መራሉ እኛ ክትል ለምነበር አገኘናት። አሁን የድግሙ ተኩስ ነው የጨነቀን። ከባዱ ግን እየወደቀ ደባርቅ የሚመጣው እዚህ ማለት የሚመጣ ያለ ጨነቀን። እሱ እዚህ በተወደቀ ምን ሰው ይተርፋል? ታዲያ ሲጨንቀን ታንትራ ሰራዊት ጋር በዚህ ማለት ነው ዋል ምናውቃለን አራስና ሴቶች ነው ምናውቃለን። መፍጨት ነው ምናውቃለን። መብላት ነው ምናውቃለን። ትምህርት የለንም ምን የለን እኛ ምናውቃለን። ያመጣ መቀበል ነው። እቺን ቤታችን ክፍት አድርገን እኛ ምናውቃለን። ያ ነው ክፉ ያ ነው ጥሩ አንልም። እቺን ቤታችን ከፍተን መቆየት ያ ቢመጣም መቀበል እናንተም ትመጡ መቀበል። አርሶ አደር ገበሬ እንጀራው ሌላ ምን አለ? እኛ ፈራነ ለለቱ ጥይቱ ነው ጥይቱን የፈራ ጥይቱ ግና ሴት ኩታራ ይወዳል ሩጠናና መጥ ዛሬ ይቱ ዝናው መጣኝ እንደዚህ ሲመጣኝ ያለ አሁን ይገርጥ ቁጭ ይላል። እናንተ መጣች መቀበል ያመጣ መቀበል ብንሞት መሞት ሌላ ችግር የለም። አሁን ግና ከባድ ግና ሀቢብ ጥልብና ሀቤት ይጥላል ያን አሁን ሀጃ እኛ እቺ ቀናሳውና ደህና ነን። በዛታሽ አርጎ የሚጥል ያለው ይደበልቋል። ያማል እናንተ መታችሁ አሁን ቀደም መታችሁ ነበር ፊት ምን በደላችሁ? አገሩን ገመድ ገምዶ አስተካክሎት ነው ሄደ። አሁን እንደገና ወንበዴ ነው መልሶ ተነሳጂ። እናንተ ምን አርጋችሁ? አሁን ቀደም እኮ አብረን ነበርነ በድርጅት ፊተኛ አንድ ሰው አልተበደለብንም። ገመዱ ተገምዶ መሬታችን ታውቆ ነው የተቀመጠ። አሁንም ደግሞ አላችሁ ደግሞ አሁን መጡ ደግሞ አንድ የተናገረን ነው መጡ አይዟችሁ እያሉ እያደራጁ በተሰው ነው ዛሬ ቀን አሁን ይሁላን ያዳር ይሁላ ቤት ሁላ ሞተን አብረን ያዳር ተኩሱ ግን አቆርልን ያነ ለጌታ እንለምናለን። ምንድነው የእናንተ ዝል ያልቃል ነው የኛ ዝል እናልቃል ነው። እኛ አርሶ አደሮች ነን። በቃ ብናገኝ እናበላለን ብናጣ ቤታችን ከፍተን ከዚህ ነው ቀረው ነው ድንቅ ነበረ። ገመዱን ገምደን ሌላ ቀጣፊውን አስታክሶ ቀጥሎ እሱ አስተዳድሮት ነው ያለው። አሁን ደግሞ እንደገና የተመረጠ ተውሎ ደግሞ እያውት ይሄ ራብሻ መጣ። ለህዝቡ አልተመቸም። እናንተና እኛም በምን ተለያየን? እንለያየ ነበር። ስማ እንግዲህ ዳኛ ሊያስተዳድረን ነው የምንፈልግ እኛ ብትመሻለ ዳኛ ያስተዳድረናል። መንግስት ነው ያስተዳድረን። እናንተ እንግዲህ ይሄ ነው ስትሉን እኛ ወደ እናንተ ነን ምን እንላለን? እንግዲህ እናንተ ባላችሁ ለማደር ነው ታመጣችሁ ለሰነታችን ይግባ ገሩ ይግባ ወደዚህ ምን እናደርጋለን? ይግባ ከዚህ በለጠ መንግስት ምን